ሰላማችሁ ይበልልኝ። ዛሬ ምርጥ የሆነ ቪዲዮ ልጅላችሁ መጣሁት። በየአይነት ሲሆን ጥሩ ነው እና ይመቻችኋል ብዬ አስባለሁ። እዚህ ጋር የተልባ ዳቦ ነው መጀመሪያ ላይ የመጋገረው። የተልባ ሊጥ አብኩቻለሁኝ። ከዛ በኋላ መጋገሪያ ላይ በመጋገረው በዚህ በትንሽ እቃ ነው ማለት ነው። ቢሆንም ግን ያው በሚፈለገው ሰዓት ትኩሱን ፍሬሹን መብላት ይቻላል ማለት ነው። በሚፈልጉት መጠን ተዘጋጅቶ ከላይ ተልባና ሽያ አድርጌበታለሁ። ሽያ በጣም አሪፍ ነው ለምግብነት ማለት ነው። እንዲሁም ደግሞ ተልባ የሆድ ድርቀትን ይከላከላል። እንደገና ደግሞ ለሰውነታችሁ ለቆዳችሁ ልስልስ ነው የሚያደርግላችሁ ማለት ነው። ሁላችሁም ሞክሩ። ከላይ እንደዚህ ሰንጠቅ አድርጌዋለሁ ማለት ነው። 10 ደቂቃ ከቆየ በኋላ ከድኔው ትንሽ ሲበስል ከዛ ንፋስ እንዲኖረው ስለምፈልግ ማለት ነው። እና እንደዚህ ስታደርጉት በጣም አሪፍ ይሆንላችኋል ማለት ነው። ከማድረጌ በፊት ግን የወይራ ዘይት ከላይ አድርጌበታለሁ ለስለስ ያለ እንዲሆን ስለፈለግኩኝ ማለት ነውና ሙሉ አሰራሩ ግን በሌላ ቀን ይላችሁ እመጣለሁ ማለት ነው። ከወደዳችሁት አስፈላጊ ከሆነ ኮሜንት ላይ ጻፉልኝ ማለት ነው። ምክንያቱም የምፈልጉት አይነት አሰራር ካለ ከዚህ ውስጥ ማለት ነውና በእርግጥ ይህ ሁላችንም በየቤታችን አንድ አይነት ሙያ ባይሆንም ሁላችንም ግን የራሳችን የሆነ ሙያ አለን ማለት ነው። ከላይ እንደዚህ የወይራ ዘይት ቅብት አድርጌዋለሁ። ይህ አንድ ቀን ሳይሆን የሰራሁት 2 ቀን ነውና 2 ቪዲዮ ነው ማለት ነው። ያው ከመጀመሪያው አልተቀረጸም እንጂ የ2 ቀን ነው። ይሄኛውን ደግሞ ተላይ ሳልሰነጥቅ ዝም ብዬ ነው ድፍን ነው ማለት ነው። እንደዚህ ነው የጋገርኩት፣ ግን ሁለቱም ተመሳሳይ ነው ማለት ነው። እቃው ራሱ በተመሳሳይ እቃ ነው የጋገርኩት። እንደዚህ ስታዩት በጣም የሚያምር ከለሩ፣ ሽታውማ ጠይቁኝ ማለት ነው። ስትበሉት ደግሞ በጣም ጤናማ ለጤናችሁ የሚስማማ ነው ማለት ነው። ጋግራችሁ ብትሞክሩት በጣም አሪፍ ነው። ተልባ በእርግጥ በሁሉም ቦታ ትንሽ ወደድ ይላል። በተለይ ኢትዮጵያ ውስጥ ተልባ በጣም ውድ ነው ማለት ነው። ግን ደግሞ ጥቅምነቱን የምናገኘው ከሆነ ለምሳሌ በብዛት ተመግበን ምንም ነገር ጥቅም ሳናገኝ ስንቀርና ትንሽ ነገር ተመግበን ደግሞ ጥቅም ካለው የምንፈልገውን ነገር መመገብ ግዴታ አለብን ማለት ነው። ከዛ በኋላ እዚህ መጋገሪያ ወረቀት ስለነበረኝ የኬክ መጋገሪያ ምንም ነገር አልያዘም ማለት ነው። እንደዚህ ከላይም ከታችም ከለሩ ደስ የሚል ከለር ነው ያለው ማለት ነው። ፍፍት ያለ በጣም ምርጥ የሆነ ዳቦ ነው የጋገርኩት ማለት ነው። ሲጋገር ግን በጣም ብዙ ግብአቶች ይጠይቃል። ቢሆንም ግን ያው በመጠኑ ስላዘጋጁት ያውን እንደምታዩት ከሱቅ ለመግዛት ተታስቡ የተልባ ዳቦ ማለት ነው ገዝታችሁ የምታውቁታላችሁ። በጣም ውድ ነው። በቤት ውስጥ ስታዘጋጁት ግን ብዙ ግብአትን ቢጠይቅም ግን ደግሞ እናንተ በምትፈልጉት መጠን አዘጋጅታችሁ ስትመገቡት አንደኛ ጽድት ጥፍጥ ብሏችሁ ትበሉታላችሁ፣ ሁለተኛ ደግሞ በቅናሽ ዋጋ ይሆናል ማለት ነውና በጣም አሪፍ ነው። እንደምታዩት ፍፍት ያለ ነው። እንደዚህ ሳረገው ልክ እንደ ኬክ ሆኗል ማለት ነውና ሽያና ተልባውን ከላይ ንስንስ አድርጌበታለሁ ከመጋገሬ በፊት ከሊጡ ጋር ማለት ነው። ውስጡም ደግሞ ለውዝ አለው ከለውዝ ጋር ያዘጋጀው። ከላይም ደግሞ ትንሽ ጣል አድርጌበታለሁኝ ትንንሾቹ ለውዞች አረንጓዴው ማለት ነውና በጣም ነው የሚጣፍጠው። ስበሉት ራሱ እንደ ኬክ ጣዕም ሆኖ ግን ደግሞ ክርምሽ ይላል ማለት ነውና በጣም የሚጣፍጥ ዳቦ ነው ማለት ነውና እንድትሞክሩት እፈልጋለሁ። ይሄ ሁለተኛው ነው። በተደጋጋሚ እንደ ትናንት እንደ ዛሬ ነው የጋገርኩት፣ ግን አሰራሩም ሁሉም ነገር ተመሳሳይ ነው ማለት ነው። እንደምታውቁት የጋገርኩበትም መጠኑ እኩል ለእኩል ነው ማለት ነውና ሁለቱም ያ የትላንትና ነው፣ ይሄኛው ደግሞ የዛሬ ነው። ግን ቢሆንም አንድ አይነት ነው ማለት ነው። ምክንያቱም የጋገርኩት ነው ስለሆንኩ ማለት ነው። እና እዚህ ጋር ደግሞ ያው ለቁርስ ስለነበረ እንደዚህ አዘጋጅቼዋለሁ ማለት ነው። የተለያዩ ከዳቦ ጋር ማበያ የሚሆን ግብአቶች አሉ ማለት ነው። እሱን አዘጋጅቻለሁ። ይሄኛው ደግሞ ትንሿ የእንጀራ ጋግራ ልካልኝ ነው ማለት ነው። እንግዲህ ጤፍ እንጀራ የመሰለ ነገር ግን ደግሞ የፍርኖ ዱቄት እንጀራ ነው ማለት ነው። ጋግራ የላከችልኝ ጠያቂ ነው። ጠያቂ ያሳጣችሁ፣ ዘመድ ያሳጣችሁ፣ ፈላጊ ያሳጣችሁ ይባላልና በተለይ ደግሞ በስደት ዓለም ነገ ስትሆኑ ሁሉ ነገር በቃ አዲስ ነው የሚሆንባችሁ። ሁሉ ነገር ቤት ውስጥ ኖሮ ራሱ ለማዘጋጀት ለመስራት የማይመቻች ጊዜ ይኖራል ማለት ነውና ቢሆንም ግን ደግሞ እርስ በራሳችን ስንጠያየቅ እርስ በራሳችን ደግሞ የት ነሽ ተብለን ስንፈላለግ ማለት ነው በጣም ደስ ይላል ማለት ነው። እንጀራው እንደምታዩት በጣም ደስ ይላልና ጤፍ እንጀራ እኮ ነው የሚያስንቀው።
ባለሙያ ናት ልጅቱ፣ ባለሙያ ናት። እዚህ ጋር ቃጤ ላይ አድርጌዋለሁ ማለት ነው። ያው አነስ ያለ ስለሆነ ሞሰብ አላረኩትም፣ ቃጤ ላይ አድርጌዋለሁ። ቃጤዋ ደግሞ እቺ እንግዲህ ከኢትዮጵያ ተሰፍታ የመጣች ናት ማለት ነው። እኔ ሁሉ ነገር በኢትዮጵያ ሳዘጋጅ ማለት ነው በጣም ነው ደስ የሚለኝ ማለት ነው። እዚህ ጋር የአበባው ማስቀመጫ ጥዋ ውሃ አድርጌበታለሁኝ። ያው በብዛት ጠላ ነው በጥዋ የሚጠጣው ማለት ነው። ቢሆንም ግን ያው ውሃ አድርጌበታለሁ እኔ እና ችግር የለውም ብዬ አስባለሁ። እዚህ ጋር እንጀራውን ትንሽ ትኩስ ስለነበረ እንዲናፈስ አልከደንኩትም እና ቃጤው ላይ አድርጌዋለሁ ማለት ነው። ከዛ በኋላ ፍሪጅ ውስጥ ያስቀመጥኳት ወጥ ነበረችኝ። እንደዚህ ተክ አረኳት ማለት ነው። አሞኳት የዛሬውን ቪዲዮ ማለት ነው ብሎግ ብላችሁ ቁጠሩት። ያው አንዳንዴ በራሳችን ሙድ በራሳችን ቪዲዮ ፈታ እንላለን ማለት ነው። እንዲህ ደግሞ በብዛት ቪዲዮ እየለቀኩ አይደለም፣ እየተመቸኝም አይደለም እና ለዛ ነው ጊዜ የለም። ምንም ማድረግ አይቻልም። ቢሆንም ግን ማለት ነው በተቻለኝ አቅም ለመስራት እሞክራለሁ ማለት ነው። ያው አለው ለማለት ነው እንጂ ያን ያክል ቪዲዮ ለእናንተ አስተማሪ ላይሆን ይችላል። ቢሆንም ግን በራሴ ድምጽ በራሴ ቪዲዮ አንዳንድ ነገሮችን ስንሰራ አንዳንድ ነገሮችን ስንማማር ችግር የለውም ብዬ አስባለሁኝ። እዚህ ጋር ደግሞ ሰላጣ አዘጋጅቻለሁ። እንዲሁም ደግሞ ዳቦ ጋግሬ ነበረ። እንጀራውን እሷ ስልክ ከዛ ወጧም እንዴ በመጠኑ ትላላችሁና ከዛ ከጎን ሰላጣ ትንሽ ወጥና ዳቦ። ይሄ ዳቦ በጣም አሪፍ ዳቦ ነው። ቪዲዮ አለ በነገራችን ላይ ግን እኔ ያው የሆነ በየቦታው አንድ ጊዜ ቪዲዮ አልቀርጽም እና ዛሬ ቀርጻለሁ። ከዛ በኋላ ደግሞ ነገ ከኋላ ያለውን ሌላ ቀን፣ ከፊት ያለውን ሌላ ቀን፣ መካከል ያለውን ሌላ ቀን አንድ ጊዜ ስለማልቀርጽ ኤዲት ለማድረግ ራሱ እንትን ይላል አይመችም ማለት ነውና ምን ማድረግ አልችልም። ያው በተመቻቸ ሰዓት ነው ሁሉም ሰው የሆነ ነገር ማድረግ ይፈልጋል፣ መስራት ይፈልጋል። ነገር ግን ደግሞ ካልተመቻቸ ደግሞ ግዴታ አይደለም። እኔ መስራት ያለብኝ በምፈልገውና በምችለው መጠን ነው ብዬ ራሴን አሳምነዋለሁ ማለት ነውና እዚህ ጋር ደግሞ የሰዋኔ ፒዛ አለ። ጤናማ ምግብ ደስ የሚል ነው በነገራችን ላይ ልክ እንደ ፒዛ ነው። ቢሆንም ግን ከሰባኔ ከቅጠል የተዘጋጀ ነውና በጣም ነው የሚጣፍጠው ማለት ነውና ሞክሩት። ይህ የሰባኔ አሰራር ከፒዛ አሰራር ጋር የተወሰነ ይመሳሰላል ማለት ነው። ብዙ ልዩነት የለውም። የሰባኔ ቅጠል እንዲሁም ደግሞ የተለያዩ ክሬሞችና ግሽታ ስለሚደረግበት እንጂ አንድ አይነት ነው ማለት ነው። እዚህ ጋር ደግሞ የምስር ሾርባ እና አትክልት ባንዴ የተቀላቀለ እሱን አዘጋጅቻለሁ። በጣም የሚጣፍጥ የተመጣጠነ ምግብ ነው ማለት ነው። ይሄኛው አሰራር ደግሞ ዘይቱን ለጤና ተስማሚ ነው። ዘይቱን እንዲሁም ደግሞ ጥቁር አዝሙድ፣ ሰሊጥ እና ከነጭ ዱቄት የተዘጋጀ እንዲሁም ደግሞ ሌሎች ተጨማሪ ግብአቶችን አድርጌ ያቦካሁት ሊጥ ነው ማለት ነው። በጣም ነው የሚጣፍጠው። ዘይቱን አብራችሁ ከሊጡ ጋር ስታወቁት ወይም ደግሞ መጨረሻ ተመጋገራችሁ በፊት ዘይቱን እንደዚህ ጣል ጣል አድርጋችሁ ስታቦኩ ማለት ነው። ወይም ደግሞ ስትጋግሩት ስትመገቡት በጣም ነው የሚጣፍጠው። በእርግጥ ዳቦን ከጋገራችሁት በኋላ ከጎን አድርጋችሁ መመገብ ይቻላል። ግን ደግሞ በዚህ መልኩ ልክ ዱቄቱን ሳታበዙ ዘይቱን እንዲሁም ደግሞ ሰሊጡን የተፈጨ ሳይሆን ሳይፈጭ ጥቁር አዝሙድ አድርጋችሁ ከዱቄት ጋር አድርጋችሁ ስታቦኩት በጣም የሚጣፍጥና ጥሩ የሆነ ጣዕም የሚሰጥ ዳቦ ይሆንላችኋል ማለት ነው። ምንድነው አይን አይቶ ልብ ይፈርዳል ይባል የለ ልክ እንደዛ ብላችሁ ሰዱት። እንደምታዩት ይህም ያማረ ከለር ነው። እንዲሁም ደግሞ ጣዕሙ በጣም የሚጣፍጥ ነው። እንደዚህ ስላችሁ እያጋነንኩት አይደለም፣ ሰርታችሁ ሞክር ትችላላችሁ ማለት ነው። በጣም ነው የሚጣፍጠው። በዛ ላይ ደግሞ አንዳንድ የምንመገባቸው ምግቦች ጤናማና ለእኛ ለጤናችን የሚስማማ እንዲሁም ደግሞ ተመግበናቸው ጽድት የሚሉን ከሆነ ብንሞክራቸው አይከፋም ብዬ አስባለሁ። ሞክሩት ማለት ነው። በጣም የሚጣፍጥና አሪፍ ዳቦ ነው። ቅንብር ያለ ከላይም ከታችን በእኩል የሆነ አበሳሰል ነው የበሰለው። እኔ ወድጀዋለሁ። የዛሬ ቪዲዮ ይህንን ይመስላል። ከወደዳችሁት ደግሞ ላይክ ማድረግ አትርሱ። ወዳችኋለሁ። ባይ ባይ።